በዛሬው ቪዲዮ እህሏ ላይ አይሴ ከእስር የምትፈታበትን፣ ቶብራክ ፊዳንን አፍቅሮ ለእናቱ የሚነግርበትን፣ አይዳ ደግሞ ፊዳንን ለመግደል የምትሞክርበትንና ሌሎችም አጓጊና ልብ አንጠልጣይ ትዕይንቶችን ይዤ ቀርቤያለሁ። ወደ ቪዲዮ ከማለፋችን በፊት ሁላችሁም ይህንን ቪዲዮ 500 ላይክ አድርጋችሁት እንጀምር። መርት በመጨረሻ አድናንን በእጁ ሲያስገባ ሁሉም ነገር ያከትማል። አድናን የአይሴን ሕይወት በመቆጣጠር ረጅም ጊዜ አሳልፏል። አሁን ግን ለመጀመሪያ ጊዜ ኃይሉ ሙሉ በሙሉ ተለውጧል። መርት ለአድናን አንድ የመጨረሻ ምርጫ ይሰጠዋል። ወረቀቶቹን ፈርሞ አይሴን ወዲያውኑ መፍታት ወይም ያደረገውን ነገር ሁሉ የሚያስከትለው መዘዝ መጋፈጥ። አድናን መርት እያታለለው እንዳልሆነ ይገነዘባል። ከተከሰተው ነገር ሁሉ በኋላ ከመስማማት ውጪ ሌላ አማራጭ የለውም። እናም አይሴ በመጨረሻ ነጻ ትሆናለች። ነገር ግን መርት ለአይሴ ሲታገል ሌላ ሰው የፊዳንን ደስታ ለማጥፋት እየተዘጋጀ እንደሆነ አላወቀም። ጠባቂዎቹ አይሴን ከእስራት ሊፈቷት እንደሆነ ማመን አልቻለም። ከፍርሃት ከክስና ከስቃይ ሁሉ በኋላ በመጨረሻ ተፈታች። መርት ወደ እርሷ ቀረበና በእርጋታ እጆቿን ያዛቸው። አሁን ደህና እንደምትሆን ነገራት። አይሴ ስሜቷን መቆጣጠር አልቻለችም። ሁለቱም ተቃቀፉ። ምናልባትም ቅዠታቸው በመጨረሻ አብቅቷል ብለው አመኑ። ነገር ግን አንድ ሰው ይህንን ድርጊት ከሩቅ ቆሞ እየተመለከተች ነው። ሰልማም አንድ የሚያም ነገር ታውቃለች። የመርት ልብ የእሱ አይደለም፣ የአይሴ ነው። ሰልማ እንባዋን ለመደበቅ ብትሞክርም በፍጹም አልሆነላትም። አንድ ሰው እንዲወዳት ማስገደድ እንደማትችል ታውቋለች። ስለዚህ በጸጥታ ንብረቶቿን መሰብሰብ ጀመረች። ማንም ሰው ምንም ያህል እንደተጎዳች እንዲያውቅባት አልፈለገችም። ነገር ግን አንድ ሰው ያስተውላል። አይሴ ሰልማ እያለቀሰች አየችና ወዲያውኑ የጥፋተኝነት ስሜት ተሰማት። ነገሮች እንዲያሰቃዩት እንደማትፈልግ በመንገር ልታጽናናትም ሞከረች። ነገር ግን ሁኔታው ከመረጋጋቱ በፊት አድናን እንደገና መጣ። እናም ሽንፈቱን ከመቀበል ይልቅ አይሴን እንደገና አንድ ጊዜ ለማታለል ይሞክራል። ከእሱ ጋር እንድትቆይና መርትን እንድትረሳ ይነግራታል። ነገር ግን የአይሴ ልብ አስቀድሞ ውሳኔ አድርጓል። ይህ በእንዲህ እንዳለ ቶብራክ በድብቅ በጣም ልዩ በሆነ ነገር ላይ እየሰራ ነው። ብቻውን ተቀምጦ የፊዳንና የቡራክን ስዕል ይስላል። ሰዓታትን በጥንቃቄ በመሳል ያሳልፋል። ነገር ግን አንድ ሰው ሲቀርብ በፍጥነት ይደብቀዋል። አይዳ ቶብራክን ምን እየሳለ እንደሆነ ትጠይቀዋለች። ቶብራክም ፈገግ ብሎ ሚስጥር እንደሆነ ነገራት። አላሳያትም። ይህም አይዳን የበለጠ የማወቅ ጉጉትን ፈጠረባት። ነገር ግን ቶብራክ አይዳ ሙሉ በሙሉ ያልተረዳችውን ነገር ነገራት። በጥልቅ እንደሚወዳትና በልቡ ውስጥ ያሉ አንዳንድ ነገሮች ለማስረዳት አስቸጋሪ እንደሆኑ ይነግራታል። አይዳ እነዚያ ቃላት ስለ እሷ እንደሆኑ በማመን ትሄዳለች። በቶብራክ እጅ ውስጥ የተደበቀው ስዕል ፈጽሞ የተለየ ታሪክ እንዳለው ግን በፍጹም አልጠረጠረችም። አይዳ ሚስጥሩን ለማግኘት ቆርጣ ተነሳች። ቶብራክ ሲመጣ ጠብቃም ስዕሉን ለማየትና ለመክፈት ሞከረች። ነገር ግን በድንገት ቶብራክ ያዛት። ወዲያውኑ አስቆማትና የማየት መብት እንደሌላት ነገራት። አይዳ ይቅርታ ጠየቀችውና ሁሉም ነገር ደህና እንደሆነ አስመስላ ተናገረች። ነገር ግን በውስጧ የማወቅ ጉጉቷ ወደ ጥርጣሬ ተለውጧል። ቶብራክ ይህንን ስዕል የሚደብቀው ለምን ይመስላችኋል? እስካሁን አልታወቀም። ነገር ግን መልሱ ልቧን እንደሚሰብረው በእርግጠኝነት መናገር ይቻላል። ዛሬ የፊዳን የልደቷ ቀን ነው። ስናይም ትንሽዬ የልደት ዝግጅት አዘጋጅታላታለች። ፊዳንን ኬክ ይዛላት ምኞት እንድታደርግ ነገረቻት። እናም ሻማዎቿን እንድታጠፋም አበረታታቻት። ፊዳን በሚቀጥለው ዓመት ከልብ ከምትወደው ሰው ጋር ይህንን ልደቷን ማክበር እንዳለባት ተመኘችና ፈገግ አለች። ከረጅም ጊዜ በኋላ ለመጀመሪያ ጊዜ በእውነት ደስተኛ እንደሆነች ተሰማት። መርት የልደት ቀኗን ያስታውስናም መልካም ምኞቱን ይልካል። በሌላ በኩል አይዳ ስለ ቶብራክ ፈጽሞ የተለየ ግምት እየሰጠች ነው። ምክንያቱም አበባዎቹን፣ ጌጣጌጦቹንና ቶብራክ የሚከቡትን ሚስጥሮች ሁሉ አስተውላለች። እናም ምን እየተከሰተ እንዳለ በትክክል እንደምታውቅ ተሰምቷታል። አይዳ ዛሬ የእሷ ቀን እንደሆነ እርግጠኛ ሆነች። ቶብራክ ትልቅ አስገራሚ ነገር እያዘጋጀ እንደሆነ
ለከሪማን ነገረቻት። በአእምሮዋ ውስጥ አንድ ማብራሪያ ብቻ አለ። ቶብራክ የጋብቻ ጥያቄ ሊያቀርብላት ነው። በጣም እርግጠኛ ስለመሆኗ እሱ ጋር የወደፊት ዕጣ ፈንታዋን ማሰብ ጀመረች። አበቦቹ፣ ክብረ በዓሉ፣ ቀለበቱ፣ ሐሳቡ፣ ሁሉም ነገር ፍጹም ይመስላል። ነገር ግን አይዳ አንድ ትልቅ ስህተት ሰርታለች። ሁሉም ነገር ለሷ አልነበረም። ቶብራክ ፊዳን ስለ ሰርፕራይዙ ምንም እንዳላወቀች በጥንቃቄ ያረጋግጣል። ሁሉም ነገር እስኪዘጋጅ ድረስ ከቤትም ያርቃታል። በመጨረሻም ፊዳንን ይዟት ገባ። ቆመች። አይኖቿ ተከፈቱ። ክፍሉ በሙሉ ለእሷ ተጌጧል። ሁሉም እየጠበቋት ነው። እናም በድንገት እንዲህ ብለው ጮኹ፣ መልካም ልደት ፊዳን! መልካም ልደት! ፊዳን በጣም ደነገጠች። ቡራክ ወደ እሷ ሮጠ። ሁሉም ፈገግ አሉ። ኬኩ መጣ። ፊዳን ቡራክን አቅፋ ልዩ ቀኗን ስላስታወሱ ሁሉንም ሰው አመሰገነች። ግን ቶብራክ ወደፊት ወጣ። እናም ያኔ ነው እውነተኛው አስገራሚ ነገር የሚጀምረው። ቶብራክ በድብቅ ሲያዘጋጅ የነበረውን ስጦታ ለፊዳን ሰጣት። በውስጡ ብዙ ጊዜ የፈጀበት ስዕል አለ። ግን ያ ብቻ አይደለም፣ እሱም ሌላ ልዩ ስጦታ አዘጋጅቶላታል። ፊዳን በእውነት ተነካች። ቶብራክን አመስግና ተመለከተችው። ለተወሰነ ጊዜ ሁለቱ ጸጥ ብለው በስሜት ተያዩ። ነገር ግን ሌላ ሰው አሁን ደርሷል። አይዳ ሁሉንም ነገር ታያለች። ጌጣጌጦቹ፣ ስጦታዎቹ፣ ስዕሉ። ከዚያም ደግሞ ቶብራክ ከፊዳን አጠገብ ቆሞ እና በድንገት ገባት። ለኔ ነው ብላ ያሰበችው ነገር በሙሉ በፍጹም ለሷ አልነበረም። አይዳ በድንጋጤ በቆመችበት ደርቃ ቀረች። ቶብራክ ቀለበቱን እንደሚሰጣት አስባ ነበር። አበቦቹ ለሷ እንደሆኑ አምና ነበር። ሚስጥራዊ ስዕል የወደፊታቸው ጋር የተቆራኘ መልእክት ያለው መስሏት ነበር። አሁን ግን እውነቱን ተገነዘበች። ቶብራክ ለፊዳን ሁሉንም ነገር እንዳዘጋጅ አወቀች። ፈገግታዋ ጠፋ። ቅናቷ ተቆጣጠራት። ፊዳንን እንኳን ደስ አለሽ አለቻት። ነገር ግን ቃላቶቿ በተደበቀ ቁጣ የተሞሉ ነበሩ። ደስተኛ እንደሆነች ለማስመሰል ትሞክራለች። ነገር ግን ሁሉም ሰው የሆነ ልክ ያልሆነ ነገር እንዳለ ገብቶታል። አይዳም አሁንም ተስፋ አልቆረጠችም። ከሪማን ምን እየተከናወነ እንዳለ አስተውላ ቶብራክን በቀጥታ ትጠይቀዋለች። ለምን ለፊዳን ይህን ያህል ትኩረት ትሰጣለህ? ከዚያም ሁሉም ሰው መልስ የሚፈልገው ጥያቄ ትጠይቃለች። ፊዳንን ትወዳታለህ? ቶብራክም ከጥያቄው አልሸሸም። ፊዳን የህይወቱ አስፈላጊ አካል እንደሆነች ያስረዳል። እሷ የልጁ እናት ነች በእርግጥ። እናም ትዝታዎቹ ያልተሟሉ ሊሆኑ ቢችሉም በውስጡ ግን የሆነ እሷን የሚስብ ኃይል እንዳለ እንደተረዳ ይነግራቸዋል። ከጎኑ እንድትሆን በእውነት የሚፈልጋት ሴት እሷ እንደሆነች አምኗል። ያቺ ሴት፣ ያቺ ፊዳን። ከሪማን በጣም ተገረመች። ነገር ግን አይዳ ከዚህ የባሰ ነገር ልትሰማ ነው። አይዳ በጣም ተናዳለች። ፊዳን ሁሉም ነገር ከእሷ ስትወስድ ዝም ብላ ማየት እንደማትችል አሰበች። ቅናቷ ወደ ኃይለኛ አውሬነት እየቀየራት ነው። አስፈሪ ውሳኔዎችን እንድትወስን፣ ደግሞም ፊዳንን ከዚያ ቤት እንድታባረራት አሰበች። ይህ ከአሁን በኋላ ስለ ፍቅር ብቻ አይደለም፣ የበቀል እንቅስቃሴ ተጀምሯል። አይዳ ያቀደችውን ነገር ከፈጸመች ፊዳን ከባድ አደጋ ላይ ልትወድቅ ነው። አይዳ ፊዳንን ተጋፈጠች። መጀመሪያ ላይ ክርክር ብቻ ነበር። ነገር ግን አይዳ ስሜቷን መቆጣጠር ተሳናት። ፊዳንን በንዴት ገፈተረቻት። ከሪማን ሮጣ መሃላቸው ገባችና እንድትረጋጋ ነገረቻት። ነገር ግን አይዳ መስመር አልፋለች። ከዚያም ቶብራክን ለፊዳን የሰጠውን ስጦታ አያች። አይዳ የምትመኘው የምትፈልገው ሁሉ የሚወክል ስጦታ ነው። እናም በቅኗት ስጦታውን ሁሉ ታበለሻሸዋለች። ግን ደግሞ አይዳ አንድ አስፈላጊ ነገር አላየችም። ቶብራክ ያደረገችውን ሁሉ ከኋላ እየተመለከተ ነበር። ከዚያም አይዳን ይመለከታታል። የፊቱ ገጽታ ሙሉ በሙሉ ይለዋወጣል። እናም አቋሙን በግልጽ ያሳያል። ከአሁን በኋላ ማንም ሰው ፊዳንን መጥፎ ነገር እንዳይናገራት አደረገ። ይህ በእንዲህ እንዳለ ፊዳን አሁንም የተቀበለችውን ስጦታዎች ይዛለች። እያንዳንዷን በደስታ ትመለከታለች። ለእሷ ይህ የልደት ቀን የበለጠ ትርጉም ያለው ነገር ሆኗል።
እንደተወደደች ይሰማታል፣ እንደተቀበላት ይሰማታል። እናም ከሁሉም ነገር በላይ አስፈላጊው ደግሞ ቶብራክ ለእሷ ያለውን ስሜት ለመደበቅ የማይችል እየሆነ መምጣቱን ማየት ትችላለች። ነገር ግን ከበስተጀርባ ሌላ ሚስጥር እየጠበቀ ነው። ፊዳን ያለፈውን ትዝታዋን ማስታወስ ጀምራለች። እናም እነዚያ ትዝታዎች በመጨረሻ ስለ ነጃት እውነቱን ሊገልጹ ይችላሉ። ይህ ከተከሰተ ከሪማን ለመደበቅ የሞከረችው ነገር ሁሉ በመጨረሻ ውድቅ ሊሆን ይችላል። እንግዲህ ቀጥሎ ምን ይሆናል? አይዳ ፊዳንን ለማጥፋት በእርግጥ ትሞክራለች? ቶብራክስ በመጨረሻ ለእሷ ያለው ፍቅር አምኖ ይቀበላል? ወይስ ፊዳን ስለ ነጃትና ከሪማን እውነቱን ሊያጋልጡ የሚችሉ ትዝታዎችን ታስታውሳለች? ይህንን ቪዲዮ ላይክ፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብነታችሁን ግለጹልን።